ገጠሪቱ የኢትዮጵያ ክፍል ተነስቶ ተክቶ የመስራት አሪያ የሆነው ወጥረ ስራ ብሮ በእናቱ ስም እማዋ ብሎ ሃይፐር ማርኬት የከፈተልን እመዋ ነው። እማዋ ሳይሆን የኔም እመዋ ነው። የሰለሞን አዲሱ ሱፐር ማርኬት ለማግኘት እዚህ ተገኝተናል። በ100 ብር እማዋ ገብተን ምን መግዛት እንችላለን የሚለውን አብረን እናያለን። ያው ማህበረሰብ እዚህ መጥቶ ምን መግዛት የሚችለው ተከተሉ። ያለችን እንግዲህ 100 ብር ነች። ኢንቴሪየሩ ካሰብኩትም በላይ በጣም ነው የሚያምረው። ሰላም ነው፣ እንዴት ነሽ? የዩቲዩብ ቪዲዮ እየሰራው ነበር እና እማዋ መተን በ100 ብር ምን መግዛት እንችላለን? እንፈልግ ብላለች አለ። ስለዚህ ከ100 ብር በታች አንድ ሰንቺፕስ አግኝተናል። ሰንቺፕሳችን እንይዛለን። እሺ እንደምትመለከቱት እዚህ ጋር የተለያዩ አይነት ቸኮሌቶች አሉ፣ ግን ያው ከ100 ብር በላይ ናቸው። ስለዚህ እናልፋቸዋለን። ከ1000 ብር በታች የምታገኛቸው ነገሮች አሉ። እማዋ ከሌሎች ሱፐር ማርኬቶች ምን ለየት የሚያደርገው ነገር? እማዋ ከሌሎች ሱፐር ማርኬቶች ለየት የሚያደርገው ነገር 24 ሰዓት ነው። 24 ሰዓት ክፍት ነው የሚሰራው፣ በሽፍት ነው የሚሰሩት እና ያው እቃዎች ኳሊቲ አላቸው፣ ጥሩ ናቸው። የሀገራችንን ምርቶች በማስተዋወቅ ደረጃ አሉ። ሽሮ፣ በርበሬ አሉ፣ የራሳችን ምርቶችም አሉ። እዚሁ እማዋ ምንድነው ማየት እንችላለን? ይቻላል። ያው እማዋ ባልትና ራሳቸው ያዘጋጁት ማለት ነው። ምን በርበሬ ነው ይሄ? ይሄ ሽሮ ነው። ሽሮ ሽሮዎች አሉ እዚሁ በእማዋ የሚመረቱ ማለት ነው። የሚገርም ነገር። ስለዚህ አንድ ብራንድ ነው ከሃይፐር ማርኬት በተጨማሪ። ሰለሞንን ማግኘት እንችላለን አለ ማግኘት እንችላለን። ቤት ነው መውጫው። ሰለሞንን ልናገኘው ነው። እንደምትመለከቱት እታች ብቻ አይደለም እላይም ለየት ያለ ሱፐር ማርኬት አይደለም፣ ሃይፐር ማርኬት ነው። ሃይፐር የት ነው ሰለሞን? የቱ ጋር ነው? የት ነው ያለው? ቢሮ ነው ማግኘት እንችላለን። ስራ እየሰራ ነው ያውና፣ ግን ስራ እየሰራ ይመስለኛል። ወይ ሲወጣ ጠብቀን እናናግረዋለን። እስከዛ ግን እቃዎቹን እንደምትመለከቱት እዚህ ጋር የቤት ማስዋቢያ እቃዎችም አሉ፣ ብርጭቆዎች የሌለ ነገር። ፍራሽ ከዚህ ልግዛ በ100 ብር አገኛለሁ። በጣም የሚገርም ነገር መተናል። ለማስመረቃችን ራሱ በጣም ያሳፍራል። እንደ አንድ ጀማሪ ዩቲዩበር እዚህ ጋር ሃይላንዶች ምናምን ለልጆችም ለአዋቂዎችም የሚሆኑ ነገሮች አሉ። እንዴት ናችሁ? ኢንተርቪው እናድርጋችሁ? አረ አንተን ላድርገህ። ሱር ወጣ ና ካንተ ጋር ነው። ወንጀል ሰርቶ ነው ያስ እንዴት ነህ? ሰላም ነው። እማዋ ምን ልትገዛ ነው የመጣው? ጎብኝቼ የተመቸኝ ነገር። እስቲ ምን ተመቸ? ሌሎች ሱፐር ማርኬቶችን ከዚህ ታይተህ ታውቃለህ? ከሌሎቹ ምን ለየት አለብህ? ምን ተመቸ? ፈልጌ ያጣሁት እቃ የለም። ሁሉም ነገር አለ። ሁሉም ነገር ለአንተ አሁን የሚያስፈልግ ነገር ምንድን ነው? ልጅነት አዳጊ ነህ። ምን የሚያስፈልግ ነገር አለ? የስቴሽነሪ እቃዎች። ስለዚህ እነሱንም አግኝተሃል? የሚበላ የሚጠጣ ፈልገህ ያጣው ነገር የለም? በጣም ማለት ነው። እሱ ግን ሮጣል። እዚህ ጋር ደግሞ የልጆች መጫወቻ አሻንጉሊቶች። እኔ ይሄን አግኝቼ ባደግ ኖሮ እንደዚህ ሆነ ነበር፣ እንደዚህ ጎሳቆል ነበር። በዚህ ባለ መጫወቴ ነው። እዚህ ጋር የልደት ማክበሪያ እቃዎች በጣም ነው ደስ የሚለው። እስካሁን ግን በ100 ብር የገዛው ሰንቺፕስ ብቻ ነው። 60 ብር
አይ ቲንክ ትልቁ ነው ይሄ ትልቁ ነው ከዚህ የሚያንሳለ አዲስ ሰን ቺፕስ ነው የሌስ ይሄ የጥብስ መጥበሻ አረ በስመ እንደ ልጅ እየሆነ ነው እዚህ መጣን እነዚህን እንኳን አይታችኋል ይሄ የቡና ማፊያ በጣም ውድ ነበር ይመስለኝ ይሄ ነገር 2500 ብር ከእማዋ ሽሮ በተጨማሪ ሌሎች ድርጅቶች የሚያመርቷቸው መናይ ሽምብራ ሽሮ የሚል አለ በርበሬዎች አሉ ስለዚህ በእርግጠኝነት የእማዋ ምርቶች ይመቿቸዋል ግን ምርጫችሁ ደግሞ እነዚህ ከሆኑ እነዚህን መርጣችሁ መግዛት ትችላላችሁ ማለት ነው እነዛ ልጆች ከኛ ጋር የመጡት እየተሽከረከሩ ነው እንግዲህ የገዙትን ነገር ነው ያለው ቁሩፉድ ይላል እናንተ በኢየሱስ ግን ከ100 ብር በላይ ነው እናልቆል እዚህ ጋር የሃይሌ ኮፊ አለ ስንት ነው ዋጋው 1800 ብር እናልፈዋለን ኦኬ እነዚህ ደግሞ ሻይ ቅጠሎች ናቸው የሎሚ ሻይ አይተሳቀልሽ የሎሚ ሻይ ቅጠል ካሜራማን አዎ አይበይ ችግር የለውም እኔ አይቻላቅ ዋጋው ግን አልተጻፈም ስንት እንደሆነ ሻይ ቅጠል ይዤ ቤት በጣም ጸዴ ነገር ነው እስኪ ኑ ኢንተርቪው ላድርጋችሁ ሰላም ናችሁ አብረው ነው የመጡት ተሰከሰለ እሺ ምን ተመቻችሁ ከማዋ ምን ተመቸን እዚህ ያየነው ነገር ሁሉ በጣም ነው ደስ የሚለው ሲጀመር ከሌሎች ሱፐር ማርኬቶች ምን ለየት አለባችሁ እኔ የተመቸኝ ነገር ስፋቱ ምናምን በቃ በጣም ተመችቶኛል ምንም የሌለ ነገር እኔ ግን አይ አንድ ስፔሲፊክሊ የተመቸኝ ነገር ቢኖር ትላል እንትን አለባበሳቸው በጣም ተመችቶኛል ማለት ከስተመር ሰርቪስ አንደኛ ናቸው በጣም የሀገር ልብስ አዲስ ስለሆነ ይሆናል ግን ይዘልቃል አይዘልቅ የሚለው ድጋሚ ደግሞ መተን እናያለን እስቲ ግን እስካሁን ያጣሁት ነገር የለም ላይ ደግሞ ላይ ታጭታ ላይ የቤት ዕቃ ብቻ ነው ያለው እንሂዳ ሸመት አድርጉ ለእናት ለአባቶቻችሁ ትረፉ በጀታችሁ ስንት ነው ይዛችሁ የመጣችሁት ወይስ ለማየት ነው የመጣችሁት ኪሴ ውስጥ እኔ 100 ብር ነው በጀቴ እኔ ኪሴ ውስጥ ያለው ሳንቺፕስ ነው ያገኘሁት 40 ብር ነው የቀረኝ 60 ብር ነው 60 ብር ነው 40 ብር ቁጠሩ ስንት አለ 30 ብር አሬ ከብርነት ሞቷል አይ አሪፍ ነው እቃቸውም አሪፍ ነው እቃቸው አሪፍ ነው ባልትና ሁላላችሁ የእማዋ ሚል ባልትና የባልትና ሽሮ ምናምን አላችሁ እማዋ ሚል ሽሮ የራሳቸው እዚህ የሚያመርቱት ነው ብለናለች በጣም አሪፍ ነው በጣም ጸዴ ነው እስኪ 40 ብር ነው የቀረን በ40 ብር ደግሞ እንደምንገዛ ዞር እዛ ላይ ካገኛችሁ ንገሩኝ በ40 ብር የሚገዛ ነው በላይታ ኧረ እንትን እየፈለኩኝ ነበር ምን ቁመታችሁ ተረዘመ ከርከዴ የከርከዴ ሻይ በጣም ጸዴ ነው እንፈልጋ እንግዲህ ፍለጋችን እንደቀጠለ ነው አሁንም የቀረን 40 ብር ነው ስለዚህ ሰብስክራይብ ማድረግ እንዳትረሱ ሰብስክራይብ እየተደረገ አይደለም እንቀጥላለን ሶፍት እንኳን በአቅሟ 400 ብር ትግባ እንግዲህ ሁላችሁም እንዳቅማችሁ መገበያየት እንደምትችሉ ማሳያ ላሳያችሁ አቅም ካላችሁ በሶፍት እንኳን ማለት አቅም ካላችሁ በ361 ብር ይሄንን መግዛት ትችላላችሁ እኔ አቅም የለኝም ካላችሁ ደግሞ እንደኔ አይነት ችግራም ከሆናችሁ በ56 ብር እነዚህ ሶፍቶች ማግኘት ትችላላችሁ መታችሁ በአቅማችሁ ምን የምታጡት ነገር የለም አንድ ማሳያ ይሄው በ100 ብር እኔ በዛው እኩል ደግሞ ነው ዶሮ ጾም ሲፈታ ዶሮ አይ ለመቅረጽ ነው ዶሮዎች የቱ ጋር ነው ያሉት ዶሮ አለ እዚህ ጋር የት አለ ዶሮ ይሄ ነው አረ ፈረሰኛ የተባለለት ዶሮ ይኸው እዚህ ጋር እንደምትመለከቱት በአቅማችሁ አለ ለበዓል
ለባል ቤት ማረድ የማትችሉ ዘንድሮ እንደሆነ ሙያ ጠፍቷል። ለቤታችሁ ማረድ የማትችሉ ሰዎች ከዚህ መታችሁ መግዛት ትችላላችሁ። መነካካት የማትፈልጉ ሰዎች ይኸው ዶሮ አለ እዚህ ጋር። ይሄ ምንድን ነው? ይሄም ዶሮ ነው። ይሄኛው አሳ ነው። ዶሮ ነው። ይሄ ዶሮ አሳ ነው። እዛ ጋር እንደምትመለከቱት የከብት ስጋዎችም አሉ። ምንድን ነው ያደቃቁ ነገር? ጨጓራ ነው። ጨጓራ ነው። እንግዲህ ጨጓራ እንኳን መታችሁ አታውጡም ማለት ነው። ምንም ነገር አታውጡም። ምንም እንቁላልም አለች ከነ ክብሯ። ዱቄቶች ምናምን የሌለ ነገር የለም። በቃ ባዶ ነገር አታዩም። እዚህ ሁሉንም ነገር ነው የምታገኙት። ይሄ ቅቤና ማር መሰለኝ። እዛ ጋር አይስክሬሞች ምናምን አሉ። እዚህ ጋር ቺዞች ምናምን አሉ። ኧረ በስመ አብ ምንድን ነው ይሄ ስጋ? እንግዲህ ምን እንደሆነ ሰርች እናደርገዋለን። እግር የከብት ነው ግን ማለት ሙሉ ነው። የቴኒስ መጫወቻ ነው የሚመስለው። ወተቶች አሉ። ይሄ ጾም ሲፈታ ነው እንግዲህ። አሁን ጾም ላይ ነው ያለው። እርጎች ምናምን ይቻላል። በጣም የሀገራችን ምርቶች ላይ በደንብ እየተሰራ ነው። ምንድን ናቸው እነዚህ? አጃ እዛ የአረቡ ሼፍ ያለበትን ኦትስ ከምገዙ ይሄ የታዛ ኦትስ እንግዲህ አጃ ነው። ለኦትስ አይደለም አጃ ነው። ኦትስ አትበሉ። እዚህ መታችሁ መግዛት ትችላላችሁ። ቪዲዮ እየሰራ ነው ሰለሞን። ሲጨርስ እናገኘዋለን ብለን ተስፋ እናደርጋለን። የሚያዋራ እንደኛ ሰላም ነው። ኮንግራ ብለን እንግዲህ ቪዲዮ እየሰራ ነው እንዴ? ምንድን ነው የምትሰሩት እናንተ? የዩቲዩብ ቪዲዮ እየሰራ ነው ነው እንዴ? እና ምንድን ነው አላማችን? በ100 ብር ማዋመጠን ምን መግዛት እንችላለን? ደሃው ማህበረሰብ እዚህ መጥቶ ምን መግዛት የሚችለው እንዳየነው ከሆነ በ100 ብር አንድ ዕቃ ገዝተናል። እሺ ይሄ ምን ስንት ብር ነው? 60 ብር። እሺ አሁን 40 ብር አለ። 40 ብር አለና 40 ብር እየፈለግን ነው እየዞርን። በ40 ብር አንድ ያየነው ነገር ግን ሁሉም እንዳቅሙ እዚህ ማዋመጡ ሁሉም እንዳቅሙ ማግኘት እንደሚችል አይተናል። ትክክል። በሶፍት አቅም እንኳን ማለት ትክክል። ትልቅም አለ ትንሽም አለ ሁሉም መጥቶ በአቅሙ መግዛት እንደሚችል ለማሳየት ነው በ100 ብር ብለን የመጣነው። በነገራችን ላይ በ100 ብር ፌስታል የሚሞላ ነገር መውሰድ ይችላል አለ እቃ። ያው ምርጫህ ነው የሚወስነው። ምርጫ ነው። ለምሳሌ ወተት አለ በትንንሾቹ፣ እርጎ አለ፣ ሶፍት አለ በትንንሾቹ ምናምን፣ ቸኮሌቶች፣ እነዚህም በሙሉ ብታረጋቸው በጣም ብዙ ናቸው። 100 ብር ይሞላል። ስለዚህ በቀረን 40 ብር ሞልተን ሄድ ይችላል። አዎ የስ አንድ እማዋ ከሌሎች ሱፐርማርኬቶች በአንተ እይታ ምን ይለያል? በጣም አሪፍ እማዋ የሚለይበት ሁለት ነገር፣ የመጀመሪያው ፕራይስ ነው። ሁለተኛው ደግሞ የዚህ ቤት የገቡ እቃዎች በሙሉ ኳሊቲ ብቻ ናቸው። ለምን የእናት ቤት ስለሆነ ያልሆነ ነገር ይዞ መገኘት ስለማይቻል ማለት ነው። ሶ የድርጅቱ አንደኛው ህግ ኳሊቲ ያልሆኑ እቃዎችን አለማስገባት። የመጀመሪያው የእናትነት ቤቱ ራሱ የእናት ነው። በዚህ የአብርሽ ስራ በጣም ነው የሚመቸኝ። እግዚአብሔር ስላገኘሽ አንተራስ በጣም ደስ ይላል። ስለዚህ ማይ እያልኩ ነው የምጠራት። አረሙ እማዋ ብላ መጣው። የኔ እመዋ ነው፣ እማዋ ሳይሆን የኔም እመዋ ነው። ግን ሁሉንም የኢትዮጵያ እናቶችን እንዲያጠቃልል ነው እማዋ የተባለው። ስለዚህ እማማ ስም እመዋ ነው ማለት ነው። እማዋ ለወጣቱ ደግሞ ምን ታስተላልፋለህ? እንግዲህ አንተ የመጣበትን መንገድ በብዙ ነግረናል፣ በብዙ መንገዶች አይተናል። ለወጣቱ ማህበረሰብ ለኔም ጭምር ምን ታስተላልፋለህ? ለወጣቱ ነው የወጣት ስለሆንኩ ለወጣቱ ማስተላለፍ ይከብደኛል። ግን ያው ጠንክራችሁ ስሩ ብቻ ነው ምን ጠንክራችሁ ስሩ። አዎ ወጥረህ ስራ ብሮ፣ ወጥረህ ለብሩ ብላችሁ ሳይሆን ለምታመጡት ለውጥ ብላችሁ ስሩ። ለብሩ ሳይሆን ለምታመጡት ለውጥ ስሩ። ስለዚህ ነገ የማየ የሚል ድርጅት ከፍቼ እንገናኛለን። እግዚአብሔር ያሟላል ያደርግላል። ቴንክ ዩ በጣም ነህ። ያው እኔ ደግሞ አገኘሁልክ 21 ብር ማለት ሁለቱ ነው 21 ብር። አይ ይሄ አንዱ 21 ብር 100 ብር ነው። ይሄ ስንት ነበር ያገኘው? ይሄ 60 ነው። ስለዚህ በ100 ብር ሶስት ምንድን ነው የጾም ነው? ምንድን ናቸው? ስናኮች ነው። ስለዚህ በ100 ብር ጨረስን ማለት ነው። ሰለሞን እንዳለ በፌስታል ይዘን ነው ወይ?
ይሄ ግን ያለም ከብ ይሄ ከኔ ያለ መቶ ብር እራሴ ከፍለን እንወጣ እሺ ነው እንውጣ። ስለዚህ የታለ ቸኮሌቶቹ ግን የታለ? እዛ ጋር ይሄን ሁሉ ግን ይሄን ራሱ አግኝቻለሁ። ይኸውማ ይሄ ልጅ እያለን ትዝ አይልም እንደዚህ አይነት ምንድን ነው የሚባሉት እነዚህ? ስም አላቸው? አዎ የሆነ ስም አላቸው። ግን ብቻ ልጆች ምናምን ደግሞ ዲስካውንት ላይ ናቸው። እነዚህን በልቶ ያላደገ ህዝብ ነው ከኛ ጋር የሚከራከረው። የታሉ ቸኮሌቶች? እዚህ ጋር አሉ፣ ግን ፓክድ ናቸው መሰለኝ። አይ ይሄ ብትኖች አሉ ምናምን እያለ ነበር። ያው እዚህ ጋር በረምብ አለ። ይሄ ሙሉ እሽጉ እንደምታዩት 245 ሙሉ ጾሙኖች የቱን እንብላ? እኛ የቱን እንብላ? ታንቺን ዘለን ነው ወተት አለው ይሄ ማይኩን እዚህ ጋር ግንቱ ዘፈኑን የት ሄጄ ልቀይሩ ይሁን? እስኪ እንደዚህ ማየው ነገር ሳወራ ቢያንስ ማይኩ ይውረድ። ምንድን ናቸው እነዚህ? ካፑቺኖ ነው። ዝንጅብል አለ። እየቀረሽ እኔ ማን 100 ብር አናቱ ላይ ይሄ ግን እንጨምርላለን 100 ስለዚህ በ100 ብር አሳክተናል። በጣም ነው የምናመሰግነው። ሰለሞንን አግኝተነዋል። በጣም ቆንጆ ቆይታ ነበረ። የቱ ጋር ነው የምንከፍተው? በዛ ኧረ እኛን ይዟል። ከስተመር ሰርቪስ 100 ከ100 የ100 ብር በጀት እንኳን ደህና ቆያችሁ። ነይ ያለ አንድ ሰን ቺፕስ ባለ አንድ ሰን ቺፕስ አንደኛው ነው አንደኛው እሷ ነው። ነይ ክፈይ። ስንት መጣ? ይሄ የኛ አይደለም አናቃቸው። የኛ አንድ ሰን ቺፕስ ሁለቱ ስንት መጣ? 101 ብር። አንድ ብር ስጡኝ። አንድ ብር የላችሁ? ከበጀት ውጭ አንድ ብር መጣብኝ። አይ አይደለም። አረ ዝርዝር የለም። አይ ዝርዝር የለም ማለት። ስለዚህ አንድ ብር ተትቶልን በጀታችንን አሳክተናል ማለት ነው። ያው ደረሳችንን ተቀብለናል። ነይ ክፈይ። ከፈልሽ የራስሽን በጣም ከባድ ሰዎች ነን ግና 100 ብር አናቱ ላይ መጣ። መውጫ በዚህ ነው። እሺ እንግዲህ በማዋ የነበረን ቆይታ ጨርሰናል። በ100 ብር የምንፈልገውን ነገር አግኝተናል። በ100 ብር መታችሁ እናንተም ሸምታችሁ መውጣት ትችላላችሁ ማለት ነው። አድራሻውን ከፈለጋችሁ ሜክሲኮ ወደ ሳር ቤት የሚወስደው ከኦላ ማዲያ አጠገብ ወይም ደግሞ ከቅድስተ ማርያም ዩኒቨርሲቲ ፊት ለፊት ታገኛላችሁ። መታችሁ ከበረከቱ ተሳተፉ። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ።